በመሬት ገጽታ ውስጥ ያለው ውሃ ሁሉ የት እንደሚፈስ አስበው ያውቃሉ? የውሃ ተፋሰስ መለያየት የሚመጣበት ቦታ ነው። በዚህ ቪዲዮ ውስጥ የውሃ ተፋሰስ ምን እንደሆነ እናስቀምጣለን፣ ለምን አስፈላጊ እንደሆነ እና ሁለቱንም በእጅና ዲጂታል ዘዴዎች በመጠቀም እንዴት እንደሚሰራ እንገነዘባለን። ክፍል 1 ተፋሰስ ምንድን ነው? ተፋሰስ ማለት ሁሉም የዝናብ መጠን ወደ አንድ የጋራ መውጫ እንደ ወንዝ፣ ሐይቅ ወይም ውቅያኖስ የሚፈስበት የመሬት አካባቢ ነው። እንደ ትልቅ ሳህን አስቡት። ሁሉም ውሃ ወደ አንድ ቦታ ቁልቁል የሚወርድበት። ተፋሰሶች በመጠንና ቅርጽ ይለያያሉ፣ ከትናንሽ ተፋሰሶች እስከ አጠቃላይ የወንዞች ተፋሰሶች። ክፍል 2 የተፋሰስ ወሰን አስፈላጊነት። የተፋሰሶችን መዘርዘር የውሃ ሀብትን እንድንቆጣጠር፣ የጎርፍ አደጋን ለመተንበይ፣ መሠረተ ልማትን ለመንደፍና ስነ ምህዳሮችን ለመጠበቅ ይረዳናል። ለኢንጂነሮች፣ ዕቅድ አውጪዎችና የአካባቢ ሳይንቲስቶች በተለይ በከባድ ዝናብ ወይም በረዶ በሚቀልጥ ጊዜ ውሃ የት እንደሚሄድ ማወቅ በጣም አስፈላጊ ነው። ክፍል 3 በእጅ መለያየት። መልክዓ ምድራዊ ካርታዎች። በተለምዶ የተፋሰስ ድንበሮች የሚሳሉት የመሬት አቀማመጥ ካርታዎችን በመጠቀም ነው። የተፋሰሱ መስመሮችን እና ከፍተኛ ነጥቦችን በመለየት ውሃ በተፈጥሮ የሚፈስበትን ቦታ መፈለግ እንችላለን። የኮንቱር መስመሮችን ወደ ተዳፋት አቅጣጫ በመከተል በተፋሰሶች መካከል ያለውን ልዩነት በመለየት ይሳላል። ክፍል 4 ጂአይኤስን በመጠቀም ዲጂታል ወሰን። ዛሬ እኛ በብዛት የምንጠቀመው የጂአይኤስ ሶፍትዌር እና ዲጂታል ከፍታ ሞዴሎች ነው። እንዴት እንደሚሰራ ነው። 1 ዞይኒጻን 2 ትክክለኛውን ፍሰት ለማረጋገጥ የዕቃ ማጠቢያ ገንዳዎችን ይሙሉ። 3 የፍሰት አቅጣጫ እና ፍሰት ክምችት አስል። 4 የማፍሰሻ ነጥብ ወይም መውጫ ይግለጽ። 5 ከዚያም ሶፍትዌሩ የውሃውን ተፋሰስ ለእርሶ ይገልጻል። ፈጣን፣ የበለጠ ትክክለኛ እና ለትልቅ ትንተና ጥቅም ላይ ሊውል ይችላል። ክፍል 5 የእውነተኛ ዓለም መተግበሪያዎች። የተፋሰስ ወሰን ለግድብ ዲዛይን፣ የከተማ ጎርፍ ውሃ ዕቅድ፣ የመስኖ ሥርዓትና የአካባቢ ጥበቃ ሥራ ላይ ይውላል። ተፋሰስዎን ማወቅ በዘላቂነት ለመምራት የመጀመሪያው እርምጃ ነው። ስለተመለከቱ እናመሰግናለን። ይህ ጠቃሚ ሆኖ ካገኙት በሃይድሮሎጂ፣ ጂአይኤስ እና የአካባቢ ሳይንስ ላይ ተጨማሪ ይዘቶችን መውደድ፣ ማጋራት እና መመዝገብዎን አይርሱ። በሚቀጥለው እንገናኝ።